አሁን ይሄ ሰውዬ ምኑ ነው ስፒድ የሚመስለው? እንግዲህ ይሄ ሰውዬ ማለት ዚምባብዌ ውስጥ ስፒድን ይመስላል ተብሎ ከስፒድ ጋር ቱር ሲያደርግ የነበረ ኢቨን መኪና ውስጥ ምናምን ብቻ እንደ ስፒድ የሆነ እዚህኛው ኮንቨርሴሽናቸው ላይ የነበረው ምንድነው እኔ ደክሞኛል እኔን አስመስለኝ ፕሪቴንድ ቱ ቢ ሚ ብሎት ከዛ በኋላ ይሄ እንደ ስፒድ ሆኑ ቱር ያደርጋል ነገር ኮንቨርሴሽናቸው የነበረው እና የሆነ ሰዓት ራሱ ግሪን አፕል ማለት ለማታውቁ ሰው ግሪን አፕል ብሎ ነው ስፒድ ዩዥሊ እንደ ኮድ ነው ስትሪሙን ሲያቆም የሆነ ሰዓት ግሪን አፕል ብሎ ብቻ ይሄ ተግባብተው በደንብ እየሰሩ ነው እና ይሄን አይታችሁ እንግዲህ እኛ ሀገር ያለው ስፒድ እንደውም በደንብ ይመስለዋል በደንብ ነው የሚመስለው ብቻ እሱ ሚት ካደረገው እንግዲህ የኛ ሀገሩ ስፒድ ሚት ማድረጉ አይቀርም እና ሰዎች እንግዲህ ሲመጣ አደራ ሁለቱን አገናኛቸው ምክንያቱም ይሄ ምንም ላይ መስሎ ይችላል ያኛው ግን በትክክል ትክክለኛ ዶፕልጋንገሩ ነው የሚመስለው እኛ ሀገር ያለው አይሾ ስፒድ ኢትዮጵያ በደንብ ይመስላል ከዚህ አንጻርና እንግዲህ ሲመጣ አደራ አገናኛችሁ በደንብ እንትን የሚሆን ይመስለኛል በደንብ ቫይራል የሚወጣ ይመስለኛል ምክንያቱም በደንብ ነው የሚመሳሰሉት ከኛ ሀገሩ እና ሞር እንደውም የሚያፈምሰው ስፒድ ፖስት የሚያደርጋቸው ሲሆን እንትን ክሊፐር ያሉት ከዩቲዩብ ላይ ክሊፕ እያደረጉ ፖስት የሚያደርጉት እና እነሱ ፖስት የሚያደርጉት እንደውም በደንብ እንዲወጣ ያደርጓል የልጁን አይታችሁት ከሆነ በቃ ሁለት ጎበዝ የሆነበት ኳሊቲ ከመመሳሰሉ በላይ እንግሊዝኛ ጎበዝ ነው ከዛ ደግሞ እንደ ስፒድ አክቲቭ ነው በደንብ ይሄ ምን ነው የሚባለው ሃይፐር አክቲቭ ነው ሰውዬው የኛ ሀገሩ ስፒድ እንደውም አዶናይ ሲነግረው አይቻለሁ የሆነ ቪዲዮ ላይ እና ስፒድ ናይቶ ከሆነ አቴንሽን የሚስበው እንደዚህ ነው ብሎ የሚያንቀሳቀስ ትክክለኛ ምክሩ ነው በደንብ ይሄ እንትን መሆን አለበት ምንድን ነው ስፒድ ናይታችሁት ከሆነ በደንብ ሰው ወደሱ እንትን የሚለው አቴንሽን ይሰባል ልጁ አክትም ሲያደርግ ሲናገርም ብቻ ዋቴቨር ይዳዝ ማለት እኛ ሀገሩም እንደዛ ቢሆን ሞር ኮምፓቲብል ይሆናሉ ከዛ ደግሞ ነገሩን ብቻ ያሳምረዋል ግን እዚህ ጋር አሁን ልጁ እንግሊዝኛ ይችላል ስቶሪ ሲያወራ ብትሰሙት አሪፍ ነው እንግሊዝኛው ግን እዚህ ጋር ስፒድ ፍሮም ቲሙ ነው የሚለውና ልጁ አልገባውም ይሁን ምንም በቃ የሳቀን ያለ ስፒድ ፍሮም ቲሙ ማለት ኤክስፕሌንስ አድርግላችሁ ይሄ ያው ለምሳሌ ሎ በጀት ሪስፖንስ ተብሎ አያጠቅም ሰው የሆነ ወይ ደግሞ ስፒድ ከታርጌት ስፒድ ፍሮም ዋልማርት እንደማለት እንዴት ብቻ ምሮ የሚባለው ዲግሬዲንግ የሆነ ተርም እና የኛ ሀገሩ እንግዲህ ስፒድ ተዘጋጅ ራስን በደንብ ይሄን ኦፖርቹኒቲ መጠቀም አለበት እና ልጁን አካውንቱን የምታዘጉ ሰውኛ ገርሞኛል አሁን ልጁ ቢያልፍለት በጣም ነው የሚጠቀሙ ብቻ በተቻለ መጠን ይሄን ኦፖርቹኒቲ ካፒታላይዝ ማድረግ አለበት